ይሄ ደብረ ሊባኖስ ደብረ አስቦ መሄጃ መንገድ ነው። እዚህ አካባቢ በጣም ብዙ ስውራን ቤተክርስቲያኖች አሉ። እዚህ ኤላም ይባላል። ከዚህ ይሄ ወይራው በወይራው ቅጠል ልክ ቅዱሳኖች አሉበት። ጽዱና ወይራው አይነካም፣ ግዝት ነው። ምንም የፈለገ ቢሆን እዚህ አይነካም። ምክንያቱም በእያንዳንዷ የወይራ ቅጠል ልክና በእያንዳንዱ የጽድ ቅጠል ልክ ቅዱሳኖች ሞልተውበታል። እና ይሄ የቅዱሳን መናኸሪያ ነው። ብዙ ስውራኖች ቅዱሳኖች ተሰውረውበታል። እዚህ ብዙ የደብረ ሊባኖስ መናንያና መናንያት ተሰውረውበታል። እዚህ ቦታ ነው እንግዲህ የተክለ ሃይማኖት ልጆች ይህን ጫካውን ሞልተውት ነበር የሚማሩት። ተክለ ሃይማኖት እዚህ ደብረ ሊባኖስ እያስተማረ ሳለ ይህን እንዳለ ጫካውን ሞልተውት ነበር የሚማሩት። ተክለ ሃይማኖት ልጆቹ ከመብዛታቸው የተነሳ እዚህ ሲያስተምር እላይ ደመና ላይ ሆኖ ነበር የሚያስተምራቸው። ይሄ እንግዲህ ወደ ላይ እየወጣን ነው። ጫካው ዋናው ደብረ ሊባኖስ 29 ዓመት የጸለየበት ቦታ ደብረ አስቦ እዛ ወደዛ እየወጣን ነው። ይሄ ጫካው እንዳለ ከታች ጀምሮ እስከ እንዳለ ይሄ የሚታየው ጫካ በሙሉ የተክለ ሃይማኖት ደቀ መዛሙርት ሞልተውበት ነበር። ለዛም ጫካው አላሳይ ብሎ ነው እንጂ ስፋቱ በጣም የተለየ ነው። ይሄ ሁሉ የቅዱሳን መናኸሪያ ነው። እዚህ አካባቢ መንጫጫት አይቻልም። እዚህ አካባቢ ቆሻሻ መጣል፣ ሽንት መሽናትም አይቻልም። ለምንድን ነው? ብዙ ስውራን አብያተ ክርስቲያናትና በየዛፉና በየሐረጉ ቅጠል ልክ ቅዱሳኖች ስለሚጸልዩበት። ደብረ ሊባኖስ እንግዲህ አምሳለ ገነት ናት። ይሄን ቦታ የረገጠ ሰው 12 አክሊል እሰጠዋለሁ ብሎ መድኃኔዓለም ቃል ኪዳን ገብቷል። ይሄን ቦታ የተሳለመ ደብረ ሊባኖስን የተሳለመ 7 ማህተም ያርፍበታል። ያ የነፍሱ ምስክር ይሆንለታል። ነፍሱ ከስጋው ስትለይ ይሄ እንግዲህ ነፍሱ ከስጋው ስትለይ 7ቱ ማህተም ምስክር ይሆንታል። ነፍሱ ላይ ያበራሉ። የሥላሴ ማህተም ያርፍበታል። የድንግል ማርያም ማህተም ያርፍበታል። ሁሉም ቅዱሳኖች የኛ ወገን ነው እያሉ ቃል ኪዳናቸውን ያሳርፉበታል። በመጨረሻ ተክለ ሃይማኖት መጥቶ መስቀል ይተክልበታል፣ ያትምበታል። ከዛ በኋላ በቃ እዚህ ቦታ የተሳለመ የተክለ ሃይማኖት ስም የጠራ ሰው መንግስተ ሰማያት ይገባል እንጂ ጭራሽ ሲኦልን አይገባ። ንስሐ ሳይገባ እንኳን እንዳይሞት የኛ አባት ተክለ ሃይማኖት ሰውን ወደ የማይጠቅመው በ22 ስነ ፍጥረት ላይ የተሾመው የሁሉም ፍጥረታት መምህር መጋቢ አቁራቢ ሆነው የወንጌል ኃላፊ የመምህራን ሿሚ የሆነው ተክለ ሃይማኖት እሱ አውግዞታል። መልአከ ሞትን ልጆቼ ንስሐ ሳይገቡ እንዳትነካ ብሎ መድኃኔዓለምን ያንተን ስም የጠሩትን ንስሐ ሳላስገባ አልወስዳቸውም። ተክለ ሃይማኖት የሚለውን ስም የጠራ ሁሉ ለመንግስተ ሰማያት ይበቃ ይሆንልህ። ይህን ቦታ የተሳለመ ሁሉ ክብሩ ከቅዱስ ሚካኤል ጋር እኩል ይሆንልህ። በመንግስተ ሰማያት እንደ መጥምቁ ዮሐንስ የከበሩ ይሆንልህ ብሎ ቃል ኪዳን ገብቶለታል። ይህን ቦታ የተሳለመ እስከ ዕለተ ምጽአት ድረስ ዘሩ በሙሉ ለመንግስተ ሰማያት የበቁ ይሆኑ ብሎ ቃል ኪዳን ገብቶለታል።